እሺ ጋይስ ምንድነው የምታደርጉት? ሊንኩን ትነኩታላችሁ የፖስትኩትም ማለት ነው። እዚህ ጋር ለምሳሌ ከዛ በኋላ እንደዚህ ይመጣላችኋል። ስታርት ቦት እዚህ ጋር እንግሊሽ ነው የምትሉት፣ እሱን ትነካላችሁ። ከዛ በኋላ ሁለት ቻናል ያመጣላችኋል። እነሱን ጆይን ትላላችሁ። አንድ ሁለት ከዛ ቬሪፋይ ልክ እንደዚህ ያመጣል አይደለ? ቬሪፊኬሽን ኮምፕሊትድ ምናምን ብሎ ከዛ እዚህ ከታች ያለውን ትነኩታላችሁ። ይሄን ትነካላችሁ። 00 የሚለውን ኦፕን ማይ ሁብ ይላል አይደለ? እሱን ትነኩታላችሁ። ስታርት ያው በቻልኩት አቅም ሜጋባይቱ እንዳይበዛ ቪዲዮ ትሬን ናው ነው የሚለውን ነው የምትነኩት። 10 ፖይንት ይሰጣችኋል ማለት ነው፣ ወይም 10 ሶከር። ከዛ ፋይንድ ዘ ፔርስ ምናምን ፕሌይ ነው የምትሉት። ከዛ ኤድ ያመጣል። 15 ሰከንድ ናት፣ ትጠብቁታላችሁ እንደዚህ። ከዛ ባክ ብላችሁ ትመለሳላችሁ። ከዛ ከላይ ኤክስ የሚለውን ትነኩታላችሁ። ኦኬ 10 ሰከንድ አሁንም 0 እስኪሆን ትጠብቁታላችሁ። እሺ መንካት አያስፈልግም። ያው ሁለት ሄድ ሊያመጣ ይችላል። እንቻሉት እንግዲህ ኤክስ ከዛ ሁለቱንም ኤክስ ትሉታላችሁ። ከዛ በኋላ አንድ ቬሪፋይ ማድረጊያ አንድ ይሄ ኢንቫይት ያደረጋችሁት ሰው ይሄንን መጨረስ አለበት፣ እናንተ ቬሪፋይ እንድታገኘው ማለት ነው። አንድ ሰው ኢንቫይት አድርጋችሁ እንትን ማለት ትችላላችሁ፣ ዊዝድሮ ማድረግ ትችላላችሁ። እኔ ወደ 7 ሰዓት ዊዝድሮ ብዬ አሁን 9 ሰዓት አካባቢ ነው የገባው። አሁንም ኤድ ያመጣል ብቻ። ይሄኛው እዚህ ጋር ኤክስ የሚል አለ ነጭ፣ እሱን ነው የምነኩት። ሁለቱንም ኤክስ። ከዛ ይሄንን ጌም መጫወት ነው። እንደዚህ ተነካላችሁ። ተመሳሳዩን እየፈለጋችሁ ይኸው ለምሳሌ አንድ በጣም ጎበዝ ነኝ እኔ ስጫወት። ከዛ ኤክስ ሆነናል። ከዛ ይሄን እንደዚህ ያደርጋችሁ መጫወት። ሁለቱ ተመሳሳይ ናቸው ማለት ነው። ይሄንን እንደዚህ እንደዚህ ከዛ ይሄ ግዴታ ነው። እነዚህ ሁለቱን ያው ልክ እንደዚህ አድርጋችሁ ጨረሳችሁ ማለት ነው። ስለዚህ ልክ ይሄ እንደዚህ ስታረጉ ኢንቫይቱ ቆጥሯል ማለት ነው። ለምሳሌ ላሳያችሁ። ይሄው ልክ እንደዚህ ትሬኒንግ ኮምፕሊትድ ይላል። ይሄን ሲጨርሱ እዛ ሊደር ቦርዱን ነው የሚያሳያችሁ። እናንተ ኮንቲኒው ትሉታላችሁ። ከዛ ክሌም በቃ ይሄንን ካደረጋችሁ አለቀ። ዊዝድሮ አደራረጉን በሌላ ቪዲዮ አሳያችኋለሁ።